ዛሬ ደግሞ ስለ አንዲት በቃ ልበቀና መልካም የዋህ በቃ የሴት ልክ የሰው ልክ የሆነች ሴት እነግራችኋለሁኝ። እሷም እንግዲህ ቲክቶክ ከጀመርኩኝ ጀምሮ ሁሌም ቪዲዮ ላይ እየገባች ኮሜንት ታደርጋለች፣ ላይክ ታደርጋለች፣ ፌቨራይት ታደርጋለች፣ ሪፖስት ታደርጋለች። ያስተዋላችሁ አይታችኋታልኝ። በጣም የገረመኝ ደግሞ ማለት ነው በቃ ሁሉም የሚሰራ ሰው ሴትም ይሁን ወንድ እየሰራ ከሆነ በቃ ሪፖስት አድርጉ አበረታቱኝ ምናምን ካለ ጀገና ሆኖ ካየችው ሁሉም ቦታ ላይ ሪፖስት አድርጋለች። በቃ ከዛ የሚገርማችሁ ማለት ነው ሁሌም ታደርጋለች እንደነገርኳችሁ ሁሌም አንድ ቪዲዮ ራሱ አያልፋትም ላይክ ሪፖስት ለማድረግ። ከዛ ውጭ ሀገር ሄደችና ቪዲዮዎች ሳይመጡላት ቀሩ ፎር ዩ ፔጇ ላይ ማለት ነው። ከዛ ፎር ዩ ፔጇ ላይ ሳይመጡ ትንሽ ቀን እንደዚህ ይህን ነገር ሳታደርግ ቀርታ የሆነ ቀን አየችኝ። አንድ ቪዲዮ አየችና ስትገባ ብዙ ቪዲዮ አገኘች። ሁሉንም እንደነገርኳችሁ በቃ እከፍታለሁ አክቲቪቲ ሙልት ብሏል በሷ ብቻ ማለት ነው። ከዛ እሱም አልበቃትም ቮይስ ልካልኛለች። ምን ነበር የሚለው? አይ ሰሞኑን የጠፋውብሽ ውጭ ከሄድኩኝ በኋላ ፎር ዩ ፔጅ ላይ የኢትዮጵያ ብዙም አይመጣልኝም እና ሜንሽን አድርጊኝ ባክሽ እንዳይሽ በቃ ኮሜንት እንዳደርግ ሪፖስት እንዳደርግ ማለት በቃ ይሄን ያክል እንደ ግዴታ ማለት ሪፖስት ማድረጓን ኮሜንት ማድረጓን በቃ እንደ ግዴታ ቆጥራ ማለት ነው። ወላሂ ነው የምላችሁ በቃ እኔ ቃላት የለኝም ለሷ። እሷም እንግዲህ መቅደስ ፍሬው ናት። ወላሂ በጣም ነው ማመሰግንሽ መቅድዬ፣ አላህ ያክብርልኝ፣ እንደው የሆድሽን በጀርባሽ ያድርግልሽ፣ እንደው መርቆልኝ ዱአ አድርጉላት። ወላሂ በጣም ነው የምወድሽ። ታዲያ ቪዲዮውን ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት እያደረጋችሁ አድርሱላት።